ዓለማችን ላይ ካሉ አስገራሚ እንዲሁም አስፈሪ ሀገር ከሆነችው ትኩረታችንን ከወሰደችው ከወደ ሰሜን ኮሪያ እናቀናለን ዛሬ። ታሪኩን ከመጀመራችን በፊት ይህንን ቪዲዮ ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ እንዲሁም ላይክ እያረጋችሁ እያበረታታችሁ ይህም ቪዲዮ ለብዙ ሰው ሼርን እያረጋችሁ ወደ ዛሬው ቪዲዮአችን እናልፋለን። ፖለቲካ ልናወራ አይደለም ዛሬ፣ ነገር ግን ቀልባችንን የሳበ የቅርብ ጊዜ ታሪክ ስላላት ታሪክ ጽፎ ካስቀመጠልን ፈለግ ስናድርግ ወደዚች ሀገር መራን። ሰሜን ኮሪያ ዓለም የሚያውቃት በወታደራዊ አቅሟና በአምባገነን መሪዎቿም ነው። የዛሬው ታሪካችን ወደ ኋላ ወደ 50 ዓመት ይወስደናል። በወቅቱ የነበረው የሰሜን ኮሪያ መንግስት በጣም ተቸግሮም ነበረ። በየአደባባዩ የሚታየው የመኪና እጥረት እንዲሁም ደግሞ የአስፋልቶች መራቆት በጣም አሳስቦት ነበረ። በሰዓቱ የተጣለባቸው የማዕቀብ መደራረብ እንዲሁም የማዕቀብ መብዛት ሀገሪቷን ውጥረት ውስጥና የከፋ ድህነት ውስጥ እንድትወድቅም አድርጓት ነበረ። ነገሩ እንዲህ ነው። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር በ1974 ከስዊድን ኩባንያዎች ጋር የ73 ሚሊዮን ዶላር የሚያወጡ 1000 ቮልቮ 144 ሞዴሎችን እንዲሁም ደግሞ ሌሎች መካኒካል መሳሪያዎች እቃዎችን አዘዘች። በእነዚህ ብቻ አያበቃም። ኒውስዊክ እንደዘገበው ሰሜን ኮሪያ የውጭ ካፒታሏን እና የቴክኖሎጂ ተደራሽነቷን ለማስፋት ከምዕራባውያን ጋር በኢንዱስትሪ ከበለጸጉ ሀገራት ጋር መሳሪያዎችን ማስመጣት ጀመረች። ሀገሪቱ ለአበዳሪዎች ለወደፊት በምርትም ሆነ በማዕድን ምርቶች ለመክፈልም ቃል ገባች። ነገር ግን አገዛዙ ዕዳውን ለማክበር ምንም ፍላጎት እንደሌለው ግልጽ ሆነ። በጠራራ ፀሐይ ተዘረፍኩ የምትለዋ ስዊድንም ሰሚ ያጣች ሀገር ሆነች። ኮሪያ ደግሞ በዚህ ጉዳይ ዝም ብላለች። ሰሜን ኮሪያ አሁንም እነዚህ መኪኖች ትጠቀማቸዋለች። በአብዛኛው ጊዜ ለልዩ ልዩ ዓላማዎችም ጭምር እንደሚውሉ ይነገራል። በ1989 ወደ ሰሜን ኮሪያው ያቀኘው የዩናይትድ ስቴትስ ጋዜጠኛ እንዲህ ሲል ተደምጧል። ቮልቮ 144 ውስጥ እንደተጓዘ እና ይህም በአገልግሎት ምቹ እንደሆነ ተናግሯል። መኪኖቹ እንግዳ ተቀባይ እንዲሁም ጋዜጠኞችን አብዛኛው ጊዜ በእነዚህ መኪና ይሳፈሩ እንደነበር እና መንገዶቹን ባዶ ከመሆናቸው የተነሳ አሽከርካሪዎችን በፍጥነት እንደሚያጓጉዙ አያይዞም ገልጿል። እንደ አውሮፓውያን አቆጣጠር 2016 ላይ የስዊድን ኤምባሲ አንድ የለጠፈ ትዊት ነበር። አሁንም እየጠነከረ ይሄዳል የሚል ነበር። የስዊድን መንግስት አልተከፈለኝም የምትለው ገንዘብ ክስ ፈራጃታ ነገሩን ሰምተው እንዳልሰሙ የሆኑበት ብዙ ሀገራትም አሉ። ሰሜን ኮሪያ የምን መኪና እያለች ብትክድም ተበዳይቷ ሀገር ግን ወለዱን እየቆጠረች ላለፉት 5 አስርት ዓመታት 300 ሚሊዮን ዶላር እንዳለፈ በየጊዜውም ተገልጻለች። ዓለም ላይ ካለ ትልቁ የመኪና ዝርፊያም ይሉታል። እናንተ ምን ይመስላችኋል? ሰሜን ኮሪያ ብድሯን ወይም ደግሞ ዕዳዋን ትከፍል ይሆን? ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮአችን ይህንን ይመስላል። ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለወዳጅ ዘመዶቻችሁ እያጋራችሁ ይህንን ታሪክ ለብዙ ሰው እንዲደርስልኝ አድርጉ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁልኝ በሌላ ቪዲዮ እስክንገናኝ ቸርን ሰንብቱ።